ሰላም ጤና ይስጥልን። የሰዓቱን አጭር መረጃ ይዘን ተገኝተናል። ከመረጃዎቻችን ጋር አብራችሁን ቆዩ። አዲስ ስታንዳርድ ጋዜጣ የምርጫ ዘገባ እንዳላካሄድ ታግጃለሁ ሲል ገለጸ። ይህ የሆነው የኢትዮጵያ ሚዲያ ባለስልጣን ኢኤምኤ የምዝገባ ሰርቲፊኬታችንን መሻር በማሳወቅ በአዲስ ስታንዳርድ ላይ የወሰደው አግባብ ያልሆነ እርምጃን ተከትሎ ነው። ይህ ምክንያት የኢትዮጵያ ብሔራዊ ምርጫ ቦርድ ኤንኢቢኢ የቦርዱን የማረጋገጫ መስፈርቶች በማክበር በይፋ ለሰጠናቸው 10 ጋዜጠኞችና 2 ካሜራማኖች የእውቅና ባጅ ለመስጠት ፈቃደኛ አልሆነም ሲል ገልጿል። ይህ ውጤት በተናጥል የተገኘ አስተዳደራዊ ውሳኔ አይደለም። ይልቁንም የዜና ክፍላችን መጋቢት 2026 ለልዩ ምርጫ ሽፋን እቅድ ዝግጅት ሲያጠናቅቅ የነበረውን ጨምሮ ስራችንን በስርዓት የገደቡና ያደናቀፉ ሰፋ ያሉና ቀጣይነት ያላቸው የተቃዋሚ እርምጃችንን አካሄድ ያንጸባርቃል ሲልም ገልጸዋል። አዲስ ስታንዳርድ ህዝቡ በብሔራዊ ወሳኝ ጊዜያት ወቅታዊና ተአማኒነት ያለው ዘገባ እንዲያገኝ ለማረጋገጥ በገለልተኛና በመስክ ላይ የተመሰረተ የጋዜጠኝነት ስራ ላይ በተከታታይ ኢንቨስት አድርጓል። በ2021 በተካሄደው ብሔራዊ ምርጫ ወቅት የዜና ክፍላችን በ4 ክልል ግዛቶች ውስጥ በተለያዩ ቦታዎች 7 ጋዜጠኞችን በቀጥታ በቦታው ላይ ሪፖርት ለማቅረብና የምርጫ ሂደቱን የተለያዩ ሁኔታዎች ለታዳሚዎቻችን ለማቅረብ አሰማርቷል። ተያያዥ ፎቶግራፎች ይህንን ቁርጠኝነታችንን ያሳያሉ ሲልም ገልጿል።